ወይኔ ወገን እያደነቀን ነው እያደነቀን That must be the most ዶላር ነው እጁ ላይ ይዟል በቃ ደሞ ቦታቶ አረ በስመ አብ ቴዲ በቃ ትለያለህ ወይኔ የሜካፕ ፓወር ወይኔ ምንስ ብቻ አይደለም ዲሊያን ፔጅ ማለት ነው ስለ ኢትዮጵያና ስለ አዶና ያወራ ነው Okay, I need to say something about Ethiopia. ግን ምን ይደረግ በእንግሊዝኛ ነው አሁን ባለው ነባሪያ ሁኔታ ግን እኔ እንግሊዝኛ አልችልም ግን መፍትሄ አለ ቀጥታ እኔ ከኢትዮጵያ ነገውኑ ወደ ዩናይትድ ስቴትስ ወደ አሜሪካ እሄዳለሁ ብላችሁ አምኑኝ ያላችሁ ዮ ፋሚሊያንስ ኤቢ ነኝ አቢ ሪያክት ዛሬም በተለመደ ባሪፍ ቪዲዮ ተመልሻለሁ this channel አዲስ ሆናችሁ ሰብስክራይብ እና ላይክ ያደርጋችሁ ቪዲዮውን ጀምሩት let's go look at me what's that ለውጥ የለም that's my element I like boss skin love a melanin talk pushing talk when I'm አረ ውበት አረ ሜካፕ ቢፎር ኤንድ አፍተር ቢፎሩን ዩት አይ ግን አትከፋም ቢፎሩም አትከፋም አፍተር ግን ይለያል ብሮ ኦ ማይ ጋድ ሴቶች ግን በሜካፕ ራሱ ወንድን ሊሸውዱ ይችላሉ ሜካፕ ብቻ በመጠቀም አረ የሴቶች ሀብት አንደኛው ሜካፕ ነው ብሮ ሜካፕ አድንቀናል ካስሬት አርጉ ቤተሰብ ኮሜንት ላይ ዛክሜም ሞዴል ነው ምንድነው ከድንጋይ ላይ ቆሜ ስጠራ ደግሜ ውቢት የኔቱ አረ ሞዴል ተበላሸ እያልኩኝ ብጠራ አባትሽ ይዘው በከዘራ አረ ሜመሮች ይለያል የአዲስ አበባ ልጅ የሚያደርገው ስራ ኢቶሪካ በቃ ደሞ ቦታቶ አረ በስመ አብ ቴዲ በቃ ትለያለህ ብሮ ተነቀሰኩ ከነ ሰዓቱ የግጥሙን አልበም 2018 ጀምበር ምናምን አረ ዳሽ ምን እየተፈጠረ ነው ብሮ ቴዲ አፍሮ ማለት ነው ምን መሰላችሁ ጌም ስትጫወቱ ከዚህ ትነሳላችሁ ወደዚህ ስትደርሱ ዋንጫ ትበላላችሁ ቴዲ ግን ማለት ቴዲ አፍሮ ይሄንን ጥሶ በዚህ ነው የወጣው ብሮ እግራቸው ላይ ነው የተነቀሱት አረ ግን እስኪ እንደ ሐሳብ ማለት ነው እስከ ታቶ መድረስ ይኖርበታል ብላችሁ ታስባላችሁ ኮሜንት ላይ እኔ እስከ መነቀስ መድረስ አልነበረትም ብያስባለሁ ያው ቫይራሊቲው እንዳለ ነው ነገር ግን የመረሳት 1 አመት 2 አመት ሲያርግ ታቶ እንዳለ ነው አይጠፋም እና የታቶ ጉዳይ ትንሽ ደስ አትልም እንደ ሐሳብ እናንተና ሐሳብ ግን ኮሜንት ላይ ማስቀመጥ ትችላላችሁ ዶላር ነው እጁ ላይ ይዟል ሰዓቱን ባርጓል ለስምንት ዓመቱ ስንቱ ያልቻለው ቢባል ቢሰራ እጅ ማይሰጠው እንደዚህ ነበር የልቤ ዝና ወይኔ ወገን እዚህ ላይ ነው ቅስሜ የተሰበረው ወይኔ ወገን እኛ በ18 በ17 ዓመታችን ይሄንን $100 ለማግኘት ወደዚህ እንላለን ጀለስ በትኖ ምናምን በእጁም ይዞ ምናምን በቃ እንደዚህ ያረጋው ነው ሰዓቱንም አርጎ ደሞ ለ8 ዓመት ልጅ ለበርዝዴው አረ ወገን ምን እየተፈጠረ ነው እኛ በ8 ዓመታችን የሆነ እንባሻ ነገር ወገባችን ላይ የተሰበረ ነው ጀለስ ግን ዶላራውን ይዛ በየሄደበት ስንቱ ሚጠራው አረ ሞዴሎች በዝተዋል ኢትዮጵያ ላይ ሞዴሎች አሉን ከተማ ኢትዮጵያ ሀገሬ ወይኔ ኢትዮጵያ ሀገሬ ሞዴል አሉን ትዛለሽ ወይ ታግቼ እንዳልወጣ ጠፍቼ ወዳንቺው ስመጣ የህፃን ሀብታም አለን አባቱ ጎበዝ እሳት የላሰ ጉዲ በላገር ልጅየው ባስ የተባለለት ምን ቀረን ኢትዮጵያ ለዘላለም ትኑር Okay, I need to say something about Ethiopia because they're doing it again. I cover a lot of global news, and at this point, I've probably spoken about every country on this planet, but I have genuinely never seen a country that can mobilize around something the way Ethiopia can. It is
I don't even understand it. In the latest instance, right now, one of their largest creators, Adonai, he's having issues with his account. Shock. And so he made a series of videos like appealing for my help. I mean, I don't know how much I can actually do, but point is, today, it feels like I've been hit by a tsunami. I must have got, no exaggeration, like 100,000 tags on all of these videos that have now been made in relation because other people are now making videos about his videos. I'm telling you, I've never seen a country be able to do this before. And it's like unique to Ethiopia. When they were opening their dam last year, they must have tagged me 200,000 times. And when I made a video about it, they ran that up to like 25 million views for a dam. That must be the most viewed dam in history. Point is, Ethiopia have got some power when they mobilize around something. So mobilize around something good, the world is yours. እንችላለን ምንም ትርጉም ሳናውቅ ማለት ነው። ነገር ግን አልተሳሳትኩ ማለት ነው። ኢትዮጵያን ያደነቀ ነው። ብቻ ግን እስከዚህ የደረሳችሁ ፕሊዝ በእናታችሁ ኮሜንት ላይ ማለትም እንግሊዝ ምትችሉ ካላችሁ ማለት ነው እንደኔ ካልሆናችሁ ላይክ አድርጋችሁ ብቻ መቀጠል ነው እና እንግሊዝ ምትችሉ ካላችሁ ስሬስ ንገሩን ምን እያለ ነው ተርጉሙልን። ሰሞኑን አነጋጋሪ የሆነው የሲቲና የአርሰናል ጨዋታ የአርሰናል ሰዎች አብደዋል። የአርሰናል አድናቂ ብርድ እየተመታ ነው። አርሰናል ዋንጫውን የሚበላ ይመስላችኋል? ወገን የሚበላ ይመስላችኋል? ኮሜንት ላይ እኔ አይመስለኝም፣ አጣራጣሪ ነው። ብቻ ግን ሐሳባችሁን ኮሜንት ላይ ትችላላችሁ። የአርሰናል ደጋፊዎች ካላችሁ ደግሞ እቺን ቪዲዮ ላይክ አድርጓት፣ ማጽናኛ እንደማለት ነው። የሜካፕ ፓወር ያስባለኝ ቪዲዮ አረ ማዘር ተገቢ ነው ወይ? ወይኔ ማዘር በቃ በልጅነቷ ሜካፕ ስትጠቀም ነበር። በቃ አይደል ትክክለኛ ነገር። ከዛ በቃ ስታረጅም አያስችላትም። ፋይናል ሪዛልት አረ ወገን አይታችሁታል፣ መጨረሻውን አይታችሁታል። ለውጥ አለ። ምን ነው ለወንዶች ሜካፕ በተፈቀደ እያልኩኝ ከሀ ወደ ፐ ነው የሚቀይረው። እውነት ለምናገር ማለት ከሀ ወደ ፐ ሜካፕ ይለያል። ለሜካፕ ከ10 ሬት አድርጉ። ያው ፋሚሊያንስ ከዚህ ድረስ ከመጣችሁ እስከ ቪዲዮ ጥግ በጣም ቴንክ ዩ ያልኩ። የዛሬ ቪዲዮአችን ይሄን ይመስል ነበር። በሌላ ቤንግና አሪፍ ቪዲዮ እስከምንገናኝ ሀሳብ አስተያየት ካላችሁ ኮሜንት ሴክሽን ላይ ማስቀመጥ እንዳትረሱ። በያላችሁበት ሰላም ይብዛላችሁ።